አንድ ሀገር አስቡ። ከግማሽ በላይ መሬቷ በረሃ የሆነ ዝናብ በዓመት ውስጥ ለጥቂት ቀናት ብቻ የሚዘንብባትና የተፈጥሮ የውሃ አካላት እጅግ አነስተኛ የሆኑባት እንዲህ ያለች ሀገር እንዴት የዓለም ግብርና ተምሳሌት ልትሆን ትችላለች? ዛሬ የምናወራው ስለ እስራኤል ነው። እስራኤል ለራሷ ዜጎች ተርፋ ለዓለም ገበያ በቢሊዮን የሚቆጠር ዶላር የሚያወጣ ምርት የምትልከው እንዴት ነው? በረሃን ወደ ገነት የቀየሩበት ሶስት ዋና ዋና ሚስጥሮች ምንድን ናቸው? እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስራኤል በመካከለኛው ምስራቅ የምትገኝ ረጅም ታሪክና ውስብስብ ፖለቲካዊ ሁኔታ ያላት ሀገር ናት። በሜዲትራኒያን ባህር ምስራቃዊ ዳርቻ ላይ ትገኛለች። በሰሜን ከሊባኖስ፣ በሰሜን ምስራቅ ከሶሪያ፣ በምስራቅ ከዮርዳኖስና በደቡብ ምዕራብ ከግብፅ ጋር ትዋሰናለች። ኢየሩሳሌም ትልቁ ከተማና የመንግስት መቀመጫ ናት። ምንም እንኳን አብዛኛው ዓለም አቀፍ ማህበረሰብ ቴልአቪቭን እንደ ዋና ማዕከል ቢመለከትም በግምት 22072 ስኩዌር ኪሎ ሜትር አካባቢ ሲሆን ይህም በአንጻራዊነት ትንሽ ሀገር ያደርጋታል። እስራኤል በ1948 እንደ አውሮፓውያን አቆጣጠር እንደ ሀገር የቆመችበትና የተመሰረተች ሲሆን ይህም ከአውሮፓውያኑ ሁለተኛው የዓለም ጦርነት በኋላ አይሁዶች የራሳቸው ሀገር እንዲኖራቸው በተደረገ ጥረት የመጣ ነው። በዚህም ምክንያት በአካባቢው ከሚገኙ የአረብ ሀገራት ጋር ለበርካታ አስርተ ዓመታት ለዘለቀ ግጭትና ጦርነት መንስኤ ሆኗል። እስራኤል ለዓለም ሦስቱ ዋና ዋና ሃይማኖቶች አይሁድ፣ ክርስትናና እስልምና የተቀደሱ ቦታዎች የሚገኙበት ምድር ናት። በተለይም ኢየሩሳሌም ውስጥ የሚገኙት የአላቅሳ መስጊድ፣ የትንሣኤ ቤተ ክርስቲያንና የዋይሊንግ ዎል ወይንም የለቅሶ ግንብ ከፍተኛ ሃይማኖታዊ ክብር አላቸው። እስራኤል በቴክኖሎጂ፣ በግብርና በተለይም የውሃ አጠቃቀምና ጠብታ መስኖ እንዲሁም በሕክምና ዘርፍ በዓለም ግንባር ቀደም ከሆኑ ሀገራት አንዷ ናት። ስታርታፕ ኔሽን በሚል ቅጽል ስም የምትታወቅ ሲሆን ለምርምርና ለፈጠራ ከፍተኛ በጀት ትመድባለች። እስራኤል ከግማሽ በላይ መሬቷ በረሃ ነው። ዝናብ በጣም አነስተኛ ነው። ሆኖም ግን ለራሷ ተርፋ ለዓለም ገበያ አትክልትና ፍራፍሬ ትልካለች። እንዴት አነስተኛ ውሃና ለግብርና የማይመች መሬት ይዛ ይህን ታምር ሰራች? በ1960ዎቹ በሲምቻ ብላስ የተገኘው ይህ ቴክኖሎጂ ውሃን በቀጥታ ወደ ተክሉ ስር በትንንሽ መጠን በማድረስ 95% የሚሆነውን ውሃ በአግባቡ መጠቀም ያስችላል። ውሃን ከመቆጠብ ባለፈ ማዳበሪያን ከውሃው ጋር ቀላቅሎ እንዲሄድ በማድረግ ምርታማነትን በእጥፍ ይጨምራል። እስራኤል ከዓለም ቀዳሚ የሆነችበት ዘርፍ ነው። ከሜዲትራኒያን ባህር የሚገኘውን ጨዋማ ውሃ ወደ መጠጥና ለግብርና አገልግሎት የሚውል ንጹህ ውሃ ትቀይራለች። በአሁኑ ወቅት ከ80% በላይ የሚሆነው የቤቱ ውስጥ የውሃ ፍጆታ የሚመጣው ከዚሁ የባህር ውሃ ማጣሪያ ነው። እስራኤል ከቤትና ከፋብሪካ የሚወጣን የቆሻሻ ውሃ መልሰው በማጣራት 90% ያህሉን ለግብርና ትጠቀማለች። ይህም በዓለም ከፍተኛው ቁጥር ነው። ለማነጻጸር ስፔን 20% አካባቢ ብቻ ነው የምታጣራው። እስራኤላውያን ውሃ ወርቅ እንደሆነ ያውቃሉ። ስለዚህ አንድም ጠብታ ውሃ በከንቱ እንዳይባክን ይከላከላሉ። በ1960ዎቹ ሲምቻ ብላስ የተባለ መሐንዲስ ድንገት ያስተዋለው ነገር ታሪክ ቀየረ። በአንድ አጥር አጠገብ ያለ ዛፍ ከሌሎቹ በበለጠ የገዘፈ በቧንቧው ቀዳዳ በኩል በሚንጠባጠብ ጥቂት ውሃ መሆኑን አየ። ይህም ዓለምን የቀየረው ጠብታ መስኖ ፈጠረ። ዛሬ እስራኤል በዚህ ዘዴ ውሃን 95% በአግባቡ ትጠቀማለች። በዓለም ላይ ትልቁ የባህር ውሃ ማጣሪያ ጣቢያዎች በእስራኤል ይገኛሉ። የሜዲትራኒያን ጨዋማ ውሃ ወደ መጠጥና ለግብርና የሚሆን ንጹህ ውሃ ይቀይራሉ። ከዚህም በተጨማሪ ከቤትና ከፋብሪካ የሚወጣን የቆሻሻ ውሃ 90% መልሰው በማጣራት ለግብርና ይጠቀማሉ። ይህም በዓለም ላይ በአንደኝነት ያስቀምጣቸዋል። እስራኤል በግብርናው ዓለምን እንዳስደነቀች ሁሉ በወታደራዊ ቴክኖሎጂም በዓለም ደረጃ ቀዳሚ ናት። በጣም ዝነኛው የብረት ጉልላት ወይንም አይረን ዶም ሲስተም በአየር ላይ የሚመጡ ሚሳኤሎችን ልክ እንደ ቪዲዮ ጌም በአየር ላይ ያሉ የሚያመክን ነው። አሁን ደግሞ እስራኤል አይሮን ቢም የተባለ
የላዘር ቴክኖሎጂ በመጠቀም ጥይት ሳይሆን የብርሃን ጨረር በመላክ ጠላትን የሚያደክሙበት ደረጃ ላይ ደርሰዋል። ይህ ሁሉ የሚሳካው በሳይበር ደህንነትና በአርቲፊሻል ኢንተለጀንስ የላቀ እውቀት መታገዝ ነው። እስራኤል በኮምፒውተር ቴክኖሎጂ ያላት አቅም ከጦር ሜዳው አይተናነስም። ዩኒት 8200 ይህ በእስራኤል መከላከያ ሰራዊት ውስጥ የሚገኝ የሳይበር ክፍል ነው። በዓለም ላይ ካሉ ምርጥ የቴክኖሎጂ ባለሙያዎች የሚወጡበት ከዚህ ክፍል ነው። የሀገሪቱን የኤሌክትሪክ፣ የውሃና የባንክ አገልግሎቶች ከጠላት የሳይበር ጥቃት ለመከላከል አርቲፊሻል ኢንተለጀንስ ወይንም ኤአይ ይጠቀማሉ። እስራኤል ከጠቅላላ የሀገር ውስጥ ምርቷ ጂዲፒ ከፍተኛውን ድርሻ ለምርምርና ለፈጠራ የምታውል ሀገር ናት። እስራኤላውያን አንድ የቴክኖሎጂ ሥራ ባይሳካ እንደ ውድቀት ሳይሆን እንደ ትምህርት ነው የሚያዩት። ይህ ኡጽፋ የሚባለው የእስራኤላውያን ደፋርነት ለቴክኖሎጂ እድገታቸው ትልቅ ምስጢር ነው። አስደናቂ ሃኮች፣ ዩኤስቢ ስቲክ ወይንም ዩኤስቢ ፍላሽ ድራይቨር፣ ሁላችንም የምንጠቀምበት ፍላሽ ዲስክ የተፈጠረው እስራኤል ውስጥ ኤም ሲስተምስ በተባሉ ኩባንያ ነው። በዓለም ላይ በሚሊዮኖች የሚቆጠሩ አሽከርካሪዎች የሚጠቀሙበት የመንገድ አመላካች ወይንም ጂፒኤስ መተግበሪያ የእስራኤል ፈጠራ ነው። ውሃ ከንፋስ ወይንም ዋተርገን ከአየር ላይ እርጥበትን በመሳብ ወደ መጠጥ ውሃ የሚቀይር ማሽን ፈጥረዋል። ይህም በረሃ ላይ ውሃን ለማግኘት ሌላው ድንቅ ቴክኖሎጂያቸው ነው። ሳይበር ሴኪዩሪቲ እስራኤል በዓለም ላይ ካሉ የሳይበር ደህንነት ሀያላን አንዷ ናት። የመንግስት መረጃዎችን፣ የባንክ ስርዓቶችንና ወሳኝ መሰረተ ልማቶችን እንደ ኤሌክትሪክ ኃይል ከጠላት የሳይበር ጥቃት ለመከላከል የሚያስችል የተራቀቀ የአርቲፊሻል ኢንተለጀንስ መረብ አላቸው። የጠላትን የኮምፒውተር ሲስተም ሰብረው በመግባት አቅም ማሳጣት የሚችል ችሎታም አላቸው። እስራኤል በድሮን ቴክኖሎጂ ቀዳሚ ናት። የድሮን አቅም የሳተላይት ምስሎችን በማጣመር ጠላትን ከደመና በላይ ሆነው መለየትና መከታተል የሚችሉ ድሮኖች አሏት። እንደ ታንክ የሚያገለግሉ ነገር ግን ሰው አልባ ሮቦቲክ የሆኑ ተሽከርካሪዎች፣ ፈንጂዎችን ለመለየትና ለመቅበር የሚያገለግሉ ትናንሽ የሮቦት ማሽኖች አሏቸው። እኛስ እንዲህ ያለ ለም መሬትና ውሃ ይዘን ከዚህ ምን እንማራለን? ቴክኖሎጂና እውቀትን ብንጨምርበት የት መድረስ እንችላለን? ሐሳባችሁን በኮሜንት አጋሩን። ቪዲዮው ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬው ይኸው ነበር። ሰላም።